ቁርአኖችን እየሰማን ትምህርት የማንወስድ ሆነናል። ይህ ምክንያቱ የቀልብ ድርቀት ነው። በሽታም የለም አላህ ሱብሓነሁ ወተዓላ መድኃኒት ያበጀለት ቢሆን እንጂ። የቀልብ ድርቀት መድኃኒት ደግሞ የአላህን መጽሐፍ በማስተንተንና በማሰላሰል ያለማቋረጥ ማንበብ ነው። فإن هذا الكتاب لو تنزل على جبل لرأيته خاشعا متصدعا ይህ ቁርአን በተራራ ላይ ቢወርድ ኑሮ ከአላህ ፍራቻ የተነሳ ተዋራጅ ተሰንጣቂ ሆኖ ባየኸው ነበር። በሌላም አንቀጹ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ይህ ወደ አንተ ያወረድነው ብሩክ መጽሐፍ ነው፣ አንቀጾቹን እንዲያስተነትኑና የአእምሮች ባለቤቶችም እንዲገሰጡ አወረድ ነው። ስንት ምክሮችና ተግሳጾች ይዟል መሰላችሁ? ስንት ተአምራትና ትምህርት አዝሏል መሰላችሁ? ነገር ግን አላህ ሱብሓነሁ ወተዓላ እንዳለው ልቦ